አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የዛሬው ቪዲዮ የተለየ ነው። እስከ መጨረሻው ድረስ አዳምጡኝ። የህይወት እድላችሁን በጣም በከፍተኛ ሁኔታ ይቀይረዋል። ጓደኛ ስትመርጡ ተጽዕኖ ያደርጋል፣ እጮኛ ስትይዙ ተጽዕኖ ያደርጋል ይሄ ነገር። ስለዚህ እነዚህ ነገሮች ማወቅ ለመጪው ጊዜያችሁ ለአሁናዊ ህይወታችሁ በሙሉ የሚጠቅም ነው። አንድን ሰው መንፈሳዊ ነው የምንልባቸው ድብቅ የሆኑ የማይነገሩ የማይታዩ እንዲህ ሰዎች በብዛት የማያወሯቸው ነገሮች ናቸው። እነዚህን ነገሮች በደንብ አድርጋችሁ በጥንቃቄ ልብ ብላችሁ ማስተዋል ያስፈልጋል። የአንድ ሰው መንፈሳዊ ከሆነ እግዚአብሔርን የሚፈራ ከሆነ የሚያሳያቸው ምልክቶች አሉ። አንደኛ ፍጹም ይቅር ባይ ነው። በደልን አይቆጥርም። ሰዎች የበደሉትን አያስብም። ያንን በደል ዛሬ መታችሁት ሊሆን ይችላል፣ ዛሬ ሰድባችሁት ሊሆን ይችላል፣ ዛሬ ገፍታችሁት ሊሆን ይችላል፣ ዛሬ ብዙ ነገር አድርጋችሁት ሊሆን ይችላል። ነገ ሰላም የሚላችሁ ሰው፣ ነገ በክፉ አይኑ የማያያችሁ ሰው ዛሬ ፍጹም ይቅርታ አድርጎ ከእግዚአብሔር ጋር የበደሉን ሁሉ ይቅርበል እኔም ይቅር እንድልህ የሚለውን እግዚአብሔርን ትእዛዝ ጠብቆ የሚኖር ከመሆኑ የተነሳ በደልን አይቆጥርም። ከነጭራሹ ፍጹም ልብ ነው ያለው። ስለ ነገ ላይ ሰላም የሚላችሁ ዛሬ ያደረጋችሁትን ነገር ረስቶ ማለት ነው፣ እናንተ እስከምትገረሙ ድረስ እስከሚቆጫችሁ ድረስ። ስለዚህ እንደዚህ አይነት ሰው ፍጹም የሆነ ይቅር ባይነት ያለው ልብ ያለው ሰው መንፈስ ቅዱስ ያድርበታል። ሁለተኛው ነገር በአምልኮ በጸሎት ውስጥ በመኖሩ የተነሳ ሁልጊዜም ቢሆን ወደ እግዚአብሔር ያደላ ነው። እንቁረብ፣ ንስሐ ግቡ፣ ንስሐ መግባት መልካም ነው፣ መንፈሳዊ ነገር ጥሩ ነው እያለ ለጓደኞቹ በዙሪያው ሁልጊዜ ከሱ ጋር ዲቤት በምትከራከሩበት ወይ በምታወሩበት ጊዜ ነገረ ስራው በሙሉ ወደ ኦርቶዶክስ ወደ ሃይማኖቱ ያደላ ከእግዚአብሔር ጋር መሆን የመረጠ ለየት ያለ ስብዕና ይኖረዋል። ሶስተኛ ጋብቻ በሚነሳበት ጊዜ ቅዱስ ጋብቻን ምርጫው ያደርጋል። ምንኩስና የሚወድ ከሆነ ደግሞ ወደ ምንኩስና የሚሄድ ከሆነ ምንኩስናን ምርጫው ያደርጋል። ከነዚህ ከሁለቱ አይወጣም። ስለዚህ ስብዕናው ሙሉ ለሙሉ ሲሄድ በዓለም ቢኖርም ነገር ግን እንደ ዓለማውያን አይሆንም። የእግዚአብሔርን መንግስት የሚሻ የእግዚአብሔርን መንግስት የሚፈልግ የእግዚአብሔርን መንግስት የሚወድ ይሆንና በወጣትነት ዘመኑ ሲቆርብ ልታዩት ትችላላችሁ። ብዙ ወጣቶች ገና እስከምታረጁ ድረስ ገና መቋሚያ እስከምትይዙ ድረስ የምትጠብቁ አላችሁ። ወይ ደግሞ ሴቶች ደግሞ ሳገባ ይደርሳል የምትሉ አላችሁ። ሳታገቡ በኩሌታው ወደ ሞት ልትሄዱ ትችላላችሁ። ንስሐ ገብቶ መቁረብ እንደሚገባ በዚሁ ልታውቁ ይገባል። ማንንም ሰው ንስሐ ገብቶ መቁረብ ይችላል። የእድሜ ገደብም የለውም። ያገባ ያላገባም አይልም። ንስሐ መግባትና መፈታት ብቻ ነው የሚጠበቅበት። ስለዚህ ወደ ቀደመ ነገራችን ስንመለስ ይሄ ሰው ግን በዚህ ዓለም ላይ እየኖረ ልክ እንደ ሎጥ አይነት ህይወት ይኖረዋል። ሎጥ በኃጢአት ውስጥ በኩነኔ ውስጥ በተከበበው ውስጥ እሱ ግን ከእግዚአብሔር መላእክት ጋር ነበር። ስለዚህ እንደዚህ አይነት ስብዕና አለው። ሌላኛው አራተኛው ርህራሄ ያለው ይራራል። በቃ ለተቸገሩ ሰዎች ይራራል። ይሄ ከንፈር መምጠት ወይንም ማለት አይደለም፣ ከልብ መራራት። ለተቸገሩ ሲያበላ ሲያጠጣ እግዚአብሔር በሚያየው ማለት ነው። ሰው ሊያየው ይችላል፣ እግዚአብሔር በሚያየው ደግሞ ሰው አየኝ አላየኝ ብሎ ሳይሆን በአደባባይ እንዲነገርለት ሲያስገባ በአደባባይ እንዲነገርለት ማይፈልግ እግዚአብሔር እንዲያውቅለት ብቻ የሚፈልግ አገልግሎቱም ስውር የሆነ አለ እና ከልብ መራራት ለተቸገሩ ሊሆን ይችላል፣ ላዘኑ ሊሆን ይችላል፣ መንገድ ላይ ለወደቁ ሊሆን ይችላል። ከልብ መራራት። በነገራችን ላይ እዚህ ጋር እንደሚስጥር ልንገራችሁ። ከልብ እየራራችሁ እናንተ የምትሰጡት ገንዘብ ባይኖራችሁ የምትቆርሱት እንጀራ ባይኖራችሁ በመራራታችሁ ብቻ ከልብ ከሆነ መንፈስ ቅዱስ እንደሚቆጥርላችሁ ወቁ። ስለዚህ ይህንን ያደርጋል ማለት ነው። አምስተኛው ነገር ሁሉ ጊዜ የንስሐ ህይወት አለው። ወደ የምትሉት አይደለም። ሊሳሳት ይችላል፣ ሰው እንደመሆኑ ሊሰራ ይችላል፣
ሰው እንደመሆኑ ከማስ እንደፈው ይነሳል። ነገር ግን ይሄዳል እግዚአብሔር ፊት ያየዋል። በንስሐ ይመላለሳል። አምልኮ ስግደት ቤቱ ይሰግዳል። ጸሎት ቤቱ የእግዚአብሔር ቤት ጸሎት ቤት ይጸልያል። አባቶች ሲያደርጉት የነበረው ስርዓት በመርህ ነው ይጸልያል። ብዙዎች ነው ሰብላይ ይሰጣሉ። ግን ይሄ በመንፈሳዊው ሰው በመቁጠሪያ ይጸልያል። የአባቶች ኃይል በላዩ ላይ አለበት። ይሄም ማለት ነፍስን ሊያሸንፉት የማይችለው ስነ ልቦና ነው። ለአንዱ ማይማነት ይገነባል። የአምልኮ እግሮቹ ለጌታ ስግደትን የአምልኮ ስግደትን ያሩጠሩ ያስታውቃሉ። ስለዚህ መንፈሳዊው ኃይል ያስታውቃል። ተከለለው ተሰውሮ በመላእኩ ቅፍ ተሰውሮ ለምስሉ ላይ እንደምታዩት ተሰውሮ በክንፍ ውስጥ ተብቆሽው ነው። ስለዚህ ይሄ ኃይል የሚመጣው ደግሞ የአምልኮ ስግደት ሲሰጥ ንስሐ ሲገባ አስራቱን በኩራቱን የሚያወጣ የሚያቀጥልና ወይንም ህይወት ያለው ሰው ይላል። ስድስተኛ ቅዱስ ጋብቻውን ቅድማቸዋል። ሌሎች መንፈሳዊ ትምህርትን ይሰጣል። ስለ ቅዱስ ጋብቻ ሊሆን ይችላል፣ ስለ መንፈሳዊ ህይወት ሊሆን ይችላል። የተማረውን ያወቀውን ያነበበውን ገድላትን፣ አዋልድ መጻሕፍትን፣ ሌሎችንም የቤተክርስቲያን ትምህርቶችንም በሙሉ ስርዓቶችን፣ ዶግማ እነዚህን ያወቀውን ለሌላው ለማካፈል አይሰስትም። ዕውቀት አይደብቅም፣ ያካፈላል። ሰው ቢጠቀም፣ ሰው ከፍ ቢል፣ ሰው ከሱ በላይ ቢደርስ ጉዳዩ አይደለም። የራሴ መክሊት ከኔ ጋር ነው፣ የኔን እግዚአብሔር ለኔ ነው የሚሰጠኝ። ከሱ ጋር ለምሳሌ አንድ ሰው እዚህ ጋር ቢኖር ለምሳሌ ሀ የሚባል ሰው ቢኖር እና እኔ ለብሆን ከሀ ጋር እኔ ምን አወዳደረኝ? ምን አገባኝ ስለ ሀ? እኔ የራሴ ህይወት ነው ያለኝ፣ የራሴ መክሊት ነው ያለኝ። ስለዚህ እዛ ላይ ያተኩራል ማለት ነው። የራሱ ነገር ሰዎች ደግሞ የበላይ ቢሆኑም ችግር የለበትም። ሌላኛው ሚስጥራዊ ነገር እዚህ ጋር ነው የምነግራችሁ። ሰዎችን አማክሮ የሰዎችን ችግር መፍታት ይችላል። የሚሰጣቸው ምክሮች ችግር ፈቺዎች፣ እንባ ጠራጊዎች ሆነው ይገኛሉ ማለት ነው። ስለዚህ በጣም የሚገርም ነገር ነው። እዚህ የሚያማከራቸው ሰዎች፣ ሐሳባቸውን የሚነግሩ ሰዎች ቅልል ይላቸዋል፣ ሸክማቸው ይቀላቸዋል፣ ውጣ ወረዳቸው ይቀላቸዋል፣ የሚሰማቸው ነገር ይቀላቸዋል። የሚሰጣቸው ምክሮች፣ የሚሰጣቸው ሐሳቦች የተቀደሱ ከመሆናቸው ከተቀደሰው መንፈስ ከመሆኑ የተነሳ እነዛ ሰዎች ሐሳቡን ከነገራቸው ጸሎት ካረገላቸው በኋላ ከችግራቸው የማውጣታቸው ከፍተኛ ነው። ስለዚህ ሰዎች በዙሪያው ያሉ ጓደኞቹ መሳይቶች ሙሉ ስለሱ ማንነት በደንብ ነው የሚናገሩት። ስለዚህ እንደዚህ በለቱ በሰዎች ማለት ነው። አመሰግናለሁ። ይቆየን። እግዚአብሔር ያክብርልኝ። እመቤታችን ቅድስት ድንግል ማርያም አትለያችሁ።